ይሄ በሽታው ራሱ አንድ ቻሌንጅ ነው እና ደግሞ ሌላ ቻሌንጅ በጣም 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 ይደብራል። እኔ በጣም ስለደበረኝ ነው አይቼ ማለፍ ስላልቻልኩ። ሰላም እንዴት ናችሁ? ስሜ መስከረም ሰለሞን ይባላል። በሳምንት 3 ዲያሊሲስ እንደማድረግ ይታወቃል። ዛሬ አንድ ቻሌንጅ ይዤ መጥቻለሁ። ሙለል ፒክቸር ጋር ቻሌንጁን ከሱ ተሰማለሁ። ውድ ቤተሰቦቻችን እንዴት ናችሁ? ሁሉ መልካም እግዚአብሔር ይመስገን። እህት መስከረም እንደምታውቁት በሳምንት 3 ቀን ዳያሊሲስ ታደርጋለች። ይህ ወጪ ደግሞ ከአቅሟ በላይ ስለሆነ የከበዳት ስለመጣ ይህንን እንድናግዛት ዛሬ ወደፊታችሁ መጥቻለሁ። እናንተ ለማየት ያክል ይሄን ያህል ካየን በቂ ነው። ምንድነው የሚላት በሳምንት 3 ጊዜ ዳያሊሲስ ታደርጋለች። ስለዚህ ይሄን ቪዲዮ 150 ሺህ ምናምን ብሎ ያስቀመጠው የራሱ እንትን አለው። የሰውን ችግር እንደ ለፕሮሞሽን ባንጠቀም። አሁን ኢትዮጵያ ውስጥ የተለመደ ነገር አለ። አንድ ሰው የራሱን ድርጅት ለማስተዋወቅ የራሱን አንዳንድ ነገሮችን ለማስተዋወቅ ምን እያደረገ ነው? ችግራቸውን እንደ አንድ እንትን ተጠቅሞ የራሱን ማስተዋወቂያ ሊሰራ የሚፈልግበት ሁኔታ ነው ያለው። በጣም ይደብራል። ደግ ሆኖ አይደለም እነዚህ ሰዎች ደግ ሆኖ ለታማሚዎቹ ለተቸገሩት አዝነው ምናምን አይደለም፣ የራሳቸው ድርጅት እንድታወቅ ብለው። አሁን ልጅቷ ይሄ በሽታው ራሱ አንድ ቻሌንጅ ነው እና ደግሞ ሌላ ቻሌንጅ በጣም 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 ይደብራል። እኔ በጣም ስለደበረኝ ነው አይቼ ማለፍ ስላልቻልኩኝ ነው። እና ይሄን ካረክሽ እኔ የአንድ ሳምንት እችልሻለሁ 150 ሺህ ከታየ 150 ሺህ ላይ ከሌለው አይሰጣትም ማለት ነው። የሰው ችግር የሰውን ህመም ለማስታወቂያ መጠቀም በጣም በጣም ወደኋላ መቅረታችንን ነው የሚያሳየው። በጣም ስለደበሬ ነው። እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ።